ቤት ለገዛችሁ እንግዲህ መርዶ መነገሩን ሰምተናል። የትኛው ሪል ስቴት ነው እነግራችኋለን። ብራችሁን ላታስመልሱ ነው ማለት ነው። ዛሬ የወጣው መረጃ እንደሚያሳየው ከሆነ ገቢዎች ሚኒስቴር ግማሽ ቢሊዮን የሚጠጋ አብዛኛውን የፐርፐዝ ብላክ ንብረት ሊወርስ ነው። ገቢዎች ኦዲት አድርጌ ደርሼበታለሁ ይከፈለኝ ያለው የታክስ እዳው 31 ሚሊዮን ከዊዝሆልዲንግ ታክስ እና 473 ሚሊዮን ከቫት ጋር ቅጣትና ወለዱን ጨምሮ ሲሆን ሜክሲኮ ላይ ሊሰራ ላሰበው ባለ 115 ፎቅ መኖሪያ ህንፃ ቅድመ ክፍያ ከፍለው አሁን ብራቸውን እንዲመለስላቸው ለሚጠብቁ ከ1700 በላይ ሰዎች መርዶ እንደሆነ ነው የተገለጸው። ይህም እንግዲህ ከቀን ወደ ቀን ተስፋ ነበረ እናስመልሳለን ያሉ የሪል ስቴቱ ገዢዎች እንግዲህ ተስፋቸው ተመናመነ የተገለጸ ይገኛል። መብት ያለው ገቢዎች ብቻ መሆኑ ነው። በወቅቱ ባለ 2 መኝታ ቤት በ1.5 ሚሊዮን ብር ብሎ አጭሆ አስተዋውቆ በአጭር ጊዜ ውስጥ ወደ 1.5 ቢሊዮን መሰብሰብ የቻለው ፐርፐዝ ብላክ ዛሬ እንግዲህ የቁርጡ ቀን ሲመጣ ሼር ነው እንጂ ቤት አይደለም የሸጥኩት ለሼር ቫት አይከፈልም ብሎ እየተከራከረም ይገኛል። በተደጋጋሚ እንግዲህ ስሙ በከባድ ወንጀል ጭምር ሲነሳ የነበረው ፐርፐዝ ብላክ ጉዳይ ኢቲኤች ትሬዲንግ አክሲዮን ማህበር ስራ አስፈጻሚዎች በቁጥጥር ስር መዋላቸውም ከዚህ ቤት መዘገቡ የሚታወቅ ነው። የፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር ስራ አስፈጻሚዎች ስልጣንን አላግባብ በመገልገልና ከባድ አታላይነት የሙስና ወንጀሎች ተጠርጥረው በቁጥጥሩ ስር ውለውም ነበረ። በማህበሩ ተጭበርብረና ያሉ ባለ አክሲዮኖች ለፖሊስ አቅርበውም ነበር አቤቱታ። አሁን ላይ ግን ፐርፐዝ ብላክ ለአንዴና ለመጨረሻ ጊዜ በሚመስል መልኩ ፍጻሜው ይመስላል። አብዛኛውን ገንዘብ ገቢዎች ሊወስዱ መሆኑ መረጃው ዛሬ በይፋ ወጥቷል። በቀጣይ አዲስ መረጃ ካለ እናሳውቃችኋለን።